በዮሐንስ ወንጌል ምዕራፍ 1 ላይ ጌታችን ናትናኤልን እንዲህ አለው፣ በበለስ ዛፍ ስር ሳለህ አየሁ። ይህ ንግግር ለእኛ ለሁላችንም ትልቅ ትርጉም አለው። በደንብ አድምጡኝ። በጥንቱ አይሁድ ባህል በበለስ ዛፍ ስር መቀመጥ ማለት የሕይወትን ትርጉም ለመፈለግ ከመለኮት ጋር የምንገናኝበት ምስጢራዊ ተምሳሌት ስፍራ ነው። እኛም እንደ ናትናኤል በየግል ሕይወታችን የሕይወቴ ትርጉም ምንድን ነው ብለን በጸጥታ የምንታገልበት የራሳችን የበለስ ዛፍ ስር አለን። ጌታም የልባችንን ጥያቄ አውቆ ይህንን ታላቅ ምስጢር ገለጠልን። እንዲህ ይላል፣ እውነት እላችኋለሁ ሰማይ ተከፍቶ የእግዚአብሔር መላእክት በሰው ልጅ ላይ ሲወጡና ሲወርዱ ታያላችሁ። ይህ ንግግር በቀጥታ ወደኛ ታሪክ ይመልሰናል፣ ወደ ያዕቆብ መሰላል። ያዕቆብ በጭንቀትና በብቸኝነት ዘፍጥረት ላይ ድንጋይ ተንተርሶ በተኛበት ሌሊት ምድርን ከሰማይ የሚያገናኘው መሰላል አይቶ ነበር። ነገር ግን ኢየሱስ ለኛ የገለጠልን እውነት ያ መሰላል እርሱ ራሱ መሆኑ ነው። ምክንያቱም የኤፌሶን ጸሐፊ ሐዋርያ ጳውሎስ እንዲህ ይለናል፣ ወደ ታች የወረደው መላውን ፍጥረት ዓለም ይሞላ ዘንድ ከሰማያት ሁሉ በላይ የወጣው እርሱ ራሱ ነው ይላል ኤፌሶን ምዕራፍ 4 ቁጥር 10 ላይ። እርሱ እኛ ወዳለንበት ወደ ጭንቀታችን፣ ወደ ተሰበረው ማንነታችን፣ እኛ ወዳለንበት ወደ ዝቅተኛ ስፍራ የወረደው እርሱ ነው። የእኛን ሕይወት በክብሩ ሊሞላ የወረደው እርሱ ኢየሱስ ነው። ይህ ለአእምሮ ጤናችን ያለው ትርጉም እጅግ የላቀ ነው። በስነ ልቦና እይታ ከፍተኛ ጭንቀት የሚመነጨው በገዛ ጥረታችን ወደ ሰላም ለመድረስ መሰላል ለመገንባት ስንጥር ነው። እኛ ፍጹም ለመሆን እንታገላለን። በራሳችን ብቃት ከጭንቀታችን ለመውጣት እንጥራለን። ይህ ግን ያደክመናል ወገኖቼ። ነገር ግን ወንጌል የሚለን መሰረታዊ እውነት አለ። እኛ መሰላሉን መገንባት አይጠበቅብንም። ምክንያቱም መሰላሉ ክርስቶስ ቀድሞውን ወደኛ ወርዷል፣ መጥቷል። ፊልጶስ በአንድ ወቅት እንዲህ ያለው፣ ጌታ ሆይ መንገዱን እንዴት እናውቃለን ብሎ ጠየቀው። ዮሐንስ ምዕራፍ 14 ላይ ጌታ የሰጠው መልስ ትዝ ይላችኋል። ያም ዛሬም ለኛ ነው። ኢየሱስ እንደዚህ ያለው፣ እኔ መንገድና እውነት ሕይወትም ነኝ፣ በእኔ በቀር ወደ አብ የሚመጣ የለም። ዮሐንስ 14:6 ላይ እርሱ መንገድ ብቻ ደግሞ አይደለም፣ እርሱ ራሱ መሰላሉ ነው። ስለዚህ ዛሬ በእርሱ ካመንን ማንም በማያየው ቤት ውስጥ ትግላችን እና በድብቅ ጭንቀታችን ውስጥ እርሱ አሁኑኑ ከኛ ጋር አለ። ጭንቀታችንን በእርሱ ላይ እንጣል። ምክንያቱም ጌታችን ኢየሱስ እኛን ሊታደግ እኛ ወዳለንበት የወረደ የማይናወጥ ድልድያችን ነው። በእምነት ጸንተን እንቁም ወገኖቼ። ምክንያቱም እርሱ ሁኔታዎች የሌለ ሊያስመስሉ ይችላሉ፣ ግን አሁን ከኛ ጋር አለ። አሁን ከኛ ጋር እስከ ዓለም ፍጻሜ ድረስ ከእናንተ ጋር ነኝ ብሎናል። ስለተከታተላችሁኝ አመሰግናለሁ። ሰላም ቆዩልኝ።